ውድ አድማጮቻችን የሰዓቱን አዳዲስ ሰበር መረጃዎች ይዤላችሁ ቀርብ ያለው እስከ መጨረሻው አብራችሁን ቆዩ። ክቡራን አድማጮች አዳዲስ መረጃዎች እንዲደርሷችሁ ይህን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ወደ ዕለቱ ዜና አመራለሁ። ወደ መጀመሪያው ዘገባችን ሳምራችሁ በትላንትናው ዕለት የኢራኑ ጠቅላይ ሚኒስትር ወይም ደግሞ የኢራኑ ዋና አዛዥ መገደላቸው ተዘግቧል። እንዲሁም የእኚህን ጠቅላይ ሚኒስትር የህይወት ጉዞ እንዴት ከልጅነት እስከ እውቀት ከእስር እስከ ስደት ከአብዮተኝነት እስከ መሪነት እንደደረሱ በሂደት የማስቃኛችሁ ይሆናል። እስከ ፍጻሜ ድረስ አብራችሁን ቆዩ። አያቶላ አሊ ኻሜኒ በአውሮፓውያኑ 1979 የተካሄደውን የኢራን እስላማዊ አብዮት ተከትሎ ላለፉት 45 ዓመታት በላይ የኢራን መንግስት ዋነኛ ስልጣንን ተቆጣጥረው የቆዩት አያቶላ የሚባሉ መንፈሳዊ ጠቅላይ መሪዎች ሁለት ብቻ ነበሩ። አብዮቱንም ተከትሎ ወደ መሪነት የመጡት አያቶላ ሩሆላህ ኻሜኒ በስልጣን መንበሩ ላይ የቆዩት ለ10 ዓመታት ሲሆን የእሳቸው ሞት ተከትሎ ከ35 ዓመታት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ የቆዩት አያቶላ አሊ ኻሜኒ መገደላቸው ተነግሯል። እስራኤል ከምድረ ገጽ እንድጠፋ ይፈልጋሉ ስትል ምትከሳቸውን ኻሜኒን ለማጥመድ ለ10 ዓመታት ስታደባ ቆይታለች። የእስራኤል የስለላ ተቋማት ኢራን ውስጥ ከታዋቂ የኒውክሌር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለስልጣናት እንዲሁም በጥብቅ ሲጠበቅ የነበረውን የሐማስ መሪን ኢስማኤል ሐኒየን ጨምሮ ኢራን ውስጥ መግደል ችለዋል። ጠቅላይ መሪውን ግን በቀላሉ ኢላማ ሊያደርጓቸው ሳይችሉ ቆይተዋል። ቅዳሜ ጠዋት የካቲት 21 2018 ዓ.ም ቴህራን በሚገኘው የአያቶላ አሊ ኻሜኒ መኖሪያ ላይ በፈጸመችው ከባድ ጥቃት መገደላቸው ተረጋግጧል። ለመሆኑ የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንት መሪ ማን ነበሩ? በኢራን አብዮትና በጠቅላይ መሪነቱ ውስጥ ምንስ ሚና ነበራቸው? ከየትስ ተነስተው ከኢራን ጠቅላይ መሪነት ላይ ደረሱ ስንል ባደረግነው ዳሰሳ አያቶላ አሊ ኻሜኒ እንደ አውሮፓውያኑ አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ያለሳቸው አመራር ወጣት ኢራናውያን ህይወትን አያውቋትም ነበር። ኻሜኒ ሽኩቻ በበዛበት የኃይል ማዕበል ላይ ተቀምጠዋል። ማንኛውም የህዝብ ፖሊሲ ውድቅ ማድረግ እንዲሁም መሾም እና መሻር የሚያስችል ወሳኝ ስልጣን ላይ ነበሩ። ኻሜኒ የኃያሉ የኢራን እስላማዊ አብዮታዊ ዘብ የሚያጠቃልል ጦር ኃይል ዋና አዛዥና የሀገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም። ኻሜኒ የተወለዱት በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ ማሻሃድ ውስጥ ነው። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የኻሜኒ አባት በኢራን ዋነኛዋ የእስልምና ቅርንጫፍ የሆነው የሺአ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የህፃኑ ኻሜኒ አብዛኛው የትምህርት ጊዜ ቁርአንን ማጥናት የተሸፈነ ነበር። በ11 ዓመታቸው መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎች የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበር። አንደበተ ርቱዕ የነበሩት ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉስ ሻህ ተቾችን ተቀላቀሉ። ለዓመታት በህቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይም በኢራን ንጉሳዊ የምስጢር ፖሊስ ተይዘው ለስቅላት እና አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላ ሩሆላህ ኻሜኒ የዋና ከተማይቱ ቴህራን የጁሙአ ሶላት መሪ አድርገው ሾሟቸው። በ1989 ዓ.ም ደግሞ ኻሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላ ኻሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ዓ.ም ደግሞ ፕሬዝዳንት ሆነው ተመርጠዋል። ቅዳሜ ረፋዱን እስራኤል ባደረገችው ኦፕሬሽን ምክንያት ህይወታቸው ማለፉን የአገሪቱ የዜና ምንጮች አረጋግጠዋል። ይህንም ተከትሎ ገሚሱ የኢራን ወጣቶች ወደ አደባባይ በመውጣት ደስታቸውን ገልጸዋል። ከዚህም ባሻገር የእሳቸው ምስል ያለበትን ሐውልት አፈራርሰዋል። የሀገሪቱ መንግስትም በበኩሉ የ40 ቀን ሐዘን ማወጁንና ትምህርት ቤቶች እንዲዘጉ ማድረጉ ተዘግቧል። ውድ አድማጮቻችን የሰዓቱ አጫጭር መረጃዎችን ይመስሉ ነበር።
እስከ መጨረሻው ድረስ ስለተከታተሉን እናመሰግናለን። ለቻናሉ አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እያል የዛሬውን መሰናዶ በዚህ እናበቃለን። ሰላም ለሀገራችን፣ ሰላም ለኢትዮጵያ።